በጌታ በኢየሱስ ስም የተወሰደብህ ነገር ይመለሳል። ምድር ኃይሏን ይሰጣቸዋል። የእግዚአብሔር ሞገስ ባንተ ላይ ይሆናል። ሰዎች ያከብረዋል። በዘመናችሁ በልጆቻችሁ ምክንያት ውርደትን አታዩ። በኢየሱስም በልጆቻችሁ ምክንያት ውርደትን አታዩ። እሺ ሞገስ የምትጽፉ ሰዎች እግዚአብሔር ሰውን ሊባርክ ሲፈልግ፣ መንገዱን ሊያቀናለት ሲፈልግ፣ ታሪኩን ሊለውጥለት ሲፈልግ የሚሰጠው ስጦታ ነው። በቃ እግዚአብሔር ታሪክን ሊለውጥ ሲል የታሰረ ብር አይደለም የሚሰጠው። እግዚአብሔር ታሪክን ሊለውጥ ሲል ከሆነ ባለስልጣን ጋር አይደለም የሚያገናኝ፣ ሞገስ ይሰጣል። በቃ ሰፈር ሁሉ ቀበሌ ገበሬ ማህበሩ ጠቅላላ ነው የሚወድ። ሲያዩ ሁሉ ነው በቃ ፏፈሽ የሚለው። አንተ ስትመጣ ደስ ይለዋል። ቢሮ ሁሉ ፈገግ ይላል። ድብር ድንዛዜ ነፈዘዘ ደነዘዘ ጠቅላላ ይገፈፋል። በቃ አንተ ስታወራቸው ደስ ይላቸዋል። ልክ ማርያም ኤልሳቤጥን ስታወራ ጽንሷ እንደዘለለ the spirit of favor ያለበት ሰው ይገርማል። ነግዶ ሰክሰስፉል ይሆናል። አስተምሮ አክሴፕታንስ ያገኛል። ወል ስልጣን ላይ ወጥቶ ምድር ይገዛለታል። ከዛ በተረፈ ሊሆን አይችልም። እና እግዚአብሔር ሊባርክ ሲፈልግ ሞገስ ነው የሚሰጥ። እንደዚህ ያላ በግብፃውያን ፊት ለፊት አለ የተወዳጅነትና የተቀባይነትን መንፈስ ሰጣቸዋለሁ። የምጽፉ ሰዎች ሞገስ በህይወታችሁ ምን ያደርጋል መሰላችሁ? የተወሰደባችሁን ነገር ያስመልሳል። የተወሰደባችሁን ነገር ያስመልሳል። በሰው ሊሆን ይችላል፣ በሰይጣን ሊሆን ይችላል። የተሰረቀባችሁ የተነጠቃችሁት የናንተ ሊሆን ሲገባ በጉልበት ሊሆን ይችላል፣ በማጭበርበር ሊሆን ይችላል፣ ባለማወቅ ሊሆን ይችላል። የተለያየ ነገር ከህይወታችን ይወጣል። እንዴት መልሰን እናገኘዋለን? እንዴት መልሰን እንገዛዋለን? እንዴት መልሰን የኛ ይሆናል ብላችሁ በገመት እስከሚከብዳችሁ ድረስ የሆነ ነገር ከእጃችሁ ሊወጣ ይችላል። ነገር ግን ሞገስ ምን ያደርጋል መሰላችሁ? የተወሰደባችሁን ነገር አንድ በአንድ ይመልስላችሁ። ስለዚህ አሁን ዛሬ ማለዳ መባረካችሁ የተወሰደባችሁ ስራ፣ የተወሰደባችሁ ጤንነት፣ የተወሰደባችሁ ሳቅ፣ የተወሰደባችሁ የትኛውም ነገር በጌታ በኢየሱስ ስም ይመለስላችሁ። በኢየሱስ ስም ይመለስላችሁ። የትኛውም ነገር እኔ አሁን እዚህ ሲባርክ አሜን ነው ማለት ያለብህ። ለምን መሰለህ? አለ መተተኛ ደጋሚ በመቃብር አፈር በዶሮ አንጀት በመጋገጭ ይመትታል፣ ይደግማል። ጠዋትና ማታ ሰላም መንፈስ አንተ ጋር ያለውን ነገር ሊወስድ ይከባለላል። በጌታ በኢየሱስ ስም የተወሰደብህ ነገር ይመለሳል። ሰይጣን በሌሊት የወሰደው እግዚአብሔር በቀን በአደባባይ ይመልስልሃል። ያንተ የነበረ ነገር በኢየሱስ ስም ተመልሶ በቤት ይመጣል። ለልሶ አይታችኋል። 10 ደቂቃ አውጥቶ 10 ሰዓት ያወራ ነው የሚመስለው። አንዳንድ ሰው ደግሞ ሞገስ ያለበት ሰው ይገርማል። 1 ሰዓት አውጥቶ 10 ደቂቃ ያወራ ይችላል። ፌቨር ሞገስ በህይወት ላይ ልዩነት እንደሚያመጣ ማወቅ አለባችሁ። በታከለ ብቻ እንዳይመስላችሁ፣ ወይም ደግሞ ባከበበ ብቻ እንዳይመስላችሁ፣ ወይንም ደግሞ ብዙ በሮጠ ብቻ እንዳይመስላችሁ። የሞገስ መንፈስ በጣም ብዙ ሰው እኮ ይገርማል። ቡዳ የሚባል አጋንንት እንዳለ የሚያምነውን ያህል ሞገስ የሚባል መንፈስ እንዳለ ሞገስ ስፒሪት ልጅዎቻችሁ ላይ ልዩነት ያመጣል። ልጆቻችሁ ትምህርት ቤት ሄደው ከፊት እንጂ ከኋላ ይሆኑ። ከዘመናቸው አይቀደምም፣ ከትውልዳቸው ከፊት ይሆናል። እግዚአብሔር አምላክ በሞገስ ያሰበው ቤተሰብ ምን ይሆናል መሰለህ? የትም ቦታ ይኸው የሱ ልጆች ከፊት ነው የሚሆኑት። የሱ ጉዳይ በምድር ሁሉ ላይ ከላይ ነው የሚሆነው። ምድር ኃይሏን ይሰጣቸዋለች። ኢየሱስ ጌታ ሞገስ ይባል እና ምዕራፍ 3 ቁጥር 21 እንደሚናገር እንደዚህ ነው። ብርና ወርቅ ተቀበሉት ከማቸው ዋጋ ወዳሉት ታጥላችሁ ጻፉ። ሞገስ ክብር ይሰጣል። ክብር ይሰጣል ሞገስ። አሁን ክብርን ብትፈልገው አክብሩኝ ብትል ሰዎች እንዲያከብሩ አክባሪ ኮሚቴ ብታዋቅር ምንም አያከብሩ። ምጽፉ ሰዎች ሞገስ በተቃዋሚዎችና በጠላቶች መካከል እንኳን እግዚአብሔር እንዲኖር ያደርጋል። ክብር ይሰጣል። ዘጸአት መጽሐፍ ምዕራፍ 11 ቁጥር 3 እንደዚህ ይላል። እግዚአብሔርም በግብፃውያን ፊት ለሕዝቡ ሞገስን ሰጠው። የሚገርም እኮ ነው። ለሕዝቡ ሞገስን ሰጠው። እኔ ቃሉን አምነዋለሁ። ለሕዝቡ አለ ሞገስን ሰጠዋል። ሙሴም ሉክ አንብቡት፣ በፈርዖን ባሪያዎችና በሕዝቡ ፊት በግብፅ አገር እጅግ የከበረ ሰው ነበር አለ። አንድ ጊዜ የእስራኤል ሕዝብ ከእግዚአብሔር ዘንድ ሞገስን ከተቀበለ በኋላ ምን መሰለ የሆነው? በሕዝቡ ፊት
በግብጽ ምድር በጠላቶቹ መካከል ከዚህ በፊት እኮ ሙሴን ሲያሳድዱ የነበሩ ሙሴን በሚዲያም ምድር 40 ዓመት እንዲኖር ያደረጉ ሰዎች አሁን ሲዝን ተቀየረና ሞገስን እግዚአብሔር ለእስራኤል ሕዝብ ሲሰጥ እና የተከበረ ሰው ሆነ። በቃ በጣም the most respected person ሆነ። አይ ሞገስ ያስከብራል። እውነቴን ነው የምነግርህ። ረጅም አጥር አይደለም ያስከብርህ፣ ሞገስ ያስከብራል፣ ክብር ይሰጣል። በትውልድ መካከል ተቀባይነት እንዲኖርህ እንድትከበር ያደርጋል። አሁን አንዳንድ ሰዎች ለምንድን ነው ቀድመው የሚያኮርፉት ወይ የሚናደዱት? ለመከበር ይኮሳተራሉ። የሆነ ፈገግ ማለት የማይፈልጉም ለመከበር። ሞገስ ያለባቸው ሰዎች አይተ እየተጫወቱ ቅልል ብለው በትትና ያናገሩ፣ ግን ሰዎቹ ከባዶች ናቸው፣ ይፈራሉ በጣም። እኔ እኮ ይገርመኛል። ያለ አጀባ ነው ራሱ ሞገስ ያለባቸው ሰዎች ወክ የሚያደርጉት፣ ግን ሰው እነሱን አለማክበር አይችልም። በሄዱበት ቦታ ሰው ከወንበራቸው ይነሳላቸዋል። መጽሐፍ ሲናገር እንደዚህ ይላል፣ እኔም ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት አለ እኔን አይተው ዞር አሏል። አደባባይ ብትቆም ትታያለህ፣ ብታወራ ትሰማለህ። እና ከኢዮብ ቀድመው አደባባዩን የያዙ ሰዎች ነበሩ። አደባባይ በጣም ኢምፖርታንት ነገር ነው። እና አሁን እኮ እዚህ ውስጥ ያላችሁ ሰዎች እኔን ቃል ሳካፍላችሁ አሜን አትሉም? ለመሰላችሁ አሁን ሁላችሁም እኮ መከበር ትፈልጋላችሁ። ኢትዮጵያዊ ሲጀመር መከበር ይፈልጋል። ማንም ሰው በክብሬ እንዲመጣብኝ አልፈልግም ምናምን። አሁን ይኸውልህ እንደዚህ ብለህ እንደ ስፔን በሬ መሬት ወግተህ አክብሩኝ ከምትል የእግዚአብሔር ሞገስ ባንተ ላይ ይሆናል። ሰዎች ያከብረዋል። በቃ ትከበራል። ሰዎች ያከብረዋል። ኢየሱስ ጌታ ክብር ይሰጣል። አሜን ነው። ክብር ይሰጣል። እና መጽሐፍ እንደዚህ ያለ ሙሴም አለ በግብጽና በሕዝቡ ሁሉ ፊት የተከበረ ሰው ነበራል። ለምን? እግዚአብሔር አምላክ ሞገስን ሰጠዋል። መጽሐፉ ሲናገር እንደዚህ ይላል፣ ሕዝቡ እስከሚያልፍ ድረስ ጠላቶቻቸውን እንደ ድንጋይ ዝም አረጋቸው። አያለ ጠዋትና ማታ ሞትን የሚትፈልግ ይድፋው ምናምን የሚል ሸቃባ ሸረኛ ምናምን መተት ምናምን ይመትታል። እሱ እያለ አንተ ትወጣለህ ትገባለህ። በቃ ተከብረህ ነው የምትኖረው። በጌታ በኢየሱስ ስም እኔ ልባርካችሁ። አሚን ያለ ሰው ይሁንለት። በዘመናችሁ በልጆቻችሁ ምክንያት ውርደትን አታዩ። በኢየሱስም በልጆቻችሁ ምክንያት ውርደትን አታዩ። እግዚአብሔር በዘራችሁ ያከብራችኋል። ክብር ከፈለክና እግዚአብሔር ጋር በነፃ ሞገሱን ባንተ ላይ ያፈስላል። እሺ ቀጥላችሁ ጻፉ። ሞገስ ሌላ ምን ያደርግላችኋል መሰላችሁ? በነገስታት ፊት እንድትቆሙ ያደርጋችኋል። ተቀባይነት ይሰጣችኋል። ተቀባይነት ይሰጣችኋል። በነገስታት ፊት እንድትቆሙ ያደርጋችኋል ሞገስ። ዋው! ተቀባይነት እንዲኖራቸው። አሁን ለምሳሌ ማህበራዊ ሚዲያ ላይ ሰዎች ተቀባይነት ለማግኘት ምንድን ነው የሚያደርጉት? ዱቄት ይቀላቀላሉ ታዋቂ ለመሆን። አሁን ሞገስ በነገራችን ላይ በጣም ሃይሊ ፌቨርድ ስትሆኑ ማለት ነው ፌመስ ነው የምትሆኑት። እና ማለት ተቀባይነት ለማግኘት ብላችሁ ምንም መከራችሁን አትዩ። በንጉስ ፊት ያቆማችኋል ሞገስ። እንዴት? አንደኛ ሳሙኤል መጽሐፍ ምዕራፍ 16 ቁጥር 22 እንደዚህ ይላል ሳኦልም ወደ እሰይ እንዴት እንደምወደው ይሄን ቃል በአይኔ ፊት ሞገስ አግኝቷልና ዳዊት በፊቴ እባክህ ይቁም ብሎ ላካል። አንድ ምስኪን እረኛ በግ የሚጠብቅ ውሎና አዳሩ ምድረ በዳ የሆነ አባቱ እንኳን ለሹመት ወይ ለቅባት ትዝ የማይለው የማያስታውሰው ገብቷል። ሳሙኤል የእሰይ ልጆች ሊቀባ እሰይ ቤት ሲገባ ልጆችን ጥራ ሲለው ዳዊትን እኮ አልጠራውም። የተረሳ ሰው እኮ ግን ይገርማል። ምድረ በዳ ሆኖ የእግዚአብሔር ሞገስ በፊቱ ስለነበረ በሱ ላይ ስለነበረ እንደዚህ ያለ ሳኦል ንጉሱ ሳኦል he's a king እንደዚህ ያለ ወደ እሰይ ልኮ እንደዚህ ያለ በአይኔ ሞገስ አግኝቷልና ከዛስ ዳዊት በፊቴ እባክህ ይቁም ብሎ ላከ። አምጣው ነገስታት ፊት የሚያቆም ሞገስ ይባላል። ሞገስ ከሌለብህ ብራዘር ብርም ቢኖርህ
አንቱ ሳትባል እሺ ባክሽ እየተባልክ ትሞታል። በነገስታት ፊት እንድትቆም ተቀባይነት እንዲኖርህ ያደርጋል። ጻፉ ቀጥሉና ሞገስ ድልን ይሰጣል። ድል ይሰጣል ሞገስ ያለበት ሰው ሁሉ አይችልም አችለው ይገርማል። እግዚአብሔር ፌቨር ያረገለትን ሰው ሞገስ ያረገለትን ሰው አችለው በፍጹም ልትረታው አትችል። ለምሳሌ እንምልህ ከፈርዖንም የተመረጠው ሰራዊት እኮ ነው እስራኤልን ሲከተል የነበረው ሰረገላ ያለው ማለት በአዲሱ ትርጉም ሪፐብሊካን ጋርድ የሚባለው እኮ እስራኤልን እስከ ኤርትራ ድረስ ተከትሎ የወጣው እኮ በቀይ ለባሽ እኮ ነው። በደም ዌል ትሬንድ እኮ ነው የወጣው ህዝብ። ደግሞ ይገርማል የጦር መሳሪያ የለውም። ሊጥ እኮ ነው ያንጠባጠበው የወጣው እኮ። ያቦኩትን ሊጥ ስላልጋገሩት ተሸክመውት እኮ ነው የእስራኤል ሰዎች የወጡት። እና ከፊት ኤርትራ ባህር ከኋላ የፈርዖን ሰረገላ ሳንዱች እኮ ነው ሰዎች የሆኑት። በጦርነት መካከል ድል የሰጣቸው የታጠቁት መሳሪያ ይመስላል? እንዳይመስል በኢያሱ መጽሐፍ የእግዚአብሔር ቃል ሲናገር እንደዚህ ይላል። ምዕራፍ 11 ቁጥር 20 እንደዚህ ይላል። እግዚአብሔር ሙሴን እንዳዘዘ ያጠፋቸው ዘንድ ሞገስንም እንዳያገኙ ፈጽመውም እንዲያጠፏቸው ከእስራኤል ጋር ይጋጠሙ ዘንድ ልባቸውን እንዲያደነድኑ ከእግዚአብሔር ዘንድ ሆነ። እግዚአብሔር አምላክ ለእስራኤላውያን ለኢያሱ ሞገስን ሰጣቸው፣ ለነዛኞቹ ደግሞ ሞገስን። በዚህ መካከል በጦርነቱ ውስጥ እስራኤል ድል ያደረገው ከእግዚአብሔር ፊት ሞገስን አግኝቶ ነው። ውጊያ በዝቶብኛል፣ ሰልፍ አለብኝ፣ የተለያየ ነገር አለ ምናምን የምትሉ ሰዎች ምንም በቃ እዚህ ውስጥ የምትከቱት ምትደምን የምታረጉት የምትቀፉት ፌቶ ምናምን አያስፈልግም። የሞገስ መንፈስ ይባላል። እግዚአብሔር በሞገሱ እንዲያስባችሁ ትጸልያላችሁ። ከዛ ሰልፉን ድል ታረጉታላችሁ። ሞገስ እንክብካቤ እንዲደረግልህ ያደርጋል። በቃ እንዲደረግልህ ያደርጋል። እንክብካቤ ይደረግልሃል። የትም ብትሄድ እንደው ምን እናርግልህ፣ እንዴት ይሆንልህ ጋሽዬ የኔ እናት ምን ይሆንልሽ፣ በቃ እንደው ስታይ ራሱ ወይኔ ሞገስ ዲምፕል መስሎሻል። ሞገስ ይማኔር ከመሰለሽ ተሳስተሻል። ችግር የለውም ይማኔሩ ግን ሊፕስቲኩ አይደለም። ሞገስ ስፒሪት ነው። በቃ ተቀባይነት ይገርማል። በቃ ጌታ ምስክሬ መጽሐፍ ሲናገር እንደዚህ ይላል። አስቴር የምትባል በሰው ሀገር በግዞት ምድር የነበረች እናትና አባት የሌላት አጎቷ እጅ ያደገች ምስኪን ንጉሱ ከህንድ እስከ ኢትዮጵያ ቆንጆ ፈልጋለሁ አገባለሁ ብሎ ማስታወቂያ ወጣ። ከዛስ በቃ ልማታዊ ባለሀብት፣ ልማት አርበኛ፣ የመንግስት ከፍተኛ አነስተኛ መለስተኛ የመንግስት ባለስልጣን ምናምን ልጁን እያመጣ አስመዘገበ። መቼም ከንጉስ ጋር አማች መሆን የማይፈልጋል የለም አመጣ። እና መጽሐፉ ሲናገር እንደዚህ ይላል። አስቴርም በመጣች ጊዜ የሴቶቹ ጠባቂ ሐጌ ባያት ጊዜ በፊቱ ሞገስን አገኘች፣ ወደዳታል። አየህ ስቲም ገብታ ሳሙና ማስገብታ ምናምን ካትወክ ምናምን መሄድ ከዛ ቪክቶሪያ ሴክሬት ምናምን የሆነ ጂቫንቺ ምናምን የለም። እና ግን ስፒሪት ኦፍ ፌቨር አለባት። ሲያያት ገና ወደዳት። የተወዳጅነት የተቀባይነት መንፈስ ይባላል ሞገስ። በጌታ በኢየሱስ ስም እግዚአብሔር አምላክ ይህን ይሰጣቸዋል።